በርሊን የሜርክል ምክር በስልጣን ላይ ያለው የጀርመን መንግስት ያከናወናቸውን በጎ ምግባራት የሀገሪቱ ህዝብ በጥሞና እንዲገነዘብ የቀድሞዋ የጀርመን መራሂተ መንግስት አንጌላ ሜርክል መከሩ። ስልጣን ከያዘ በቅርቡ ዓመት የደፈነው የመራሄ መንግስት ፍሬድሪሽ ሜርስ ተጣማሪ መንግስት የጀርመንን ምጣኔ ሀብት ለማሳደግና የህዝቡን ፍላጎቶች ለማሟላት ብዙም አልጣረም ተብሎ ይወቀሳል። የክርስቲያን ዴሞክራሲያዊ ህብረት (CDU) እና የሶሻል ዴሞክራቶቹ ፓርቲ (SPD) ተጣማሪ መንግስት አማራጭ ለጀርመን (AFD) ከተሰኘው ቀኝ ጽንፈኛ ፓርቲ ጠንካራ ተቃውሞ እየገጠመውም ነው። ጀርመንን እንደ ግሪጎሪያኑ አቆጣጠር ከ2005 እስከ 2021 ለ16 ዓመታት ያህል የመሩት ሜርክል እንደሚሉት ሁሉም ጀርመናዊ የወቅቱን መንግስት በጎ ምግባራትና ጥረቶች ማጤን አለበት። በዘመነ ስልጣናቸው ከፍተኛ ዝናና ድጋፍ አትርፈው የነበሩት ሜርክልና ሜርስ ልዩነት ቢኖራቸውም ሁለቱም የክርስቲያን ዴሞክራሲያዊ ህብረት (CDU) ፖለቲከኞች ናቸው። ሜርክል ዛሬ ለታተመው ፎኩስ ለተባለው መጽሔት በሰጡት አስተያየት ሜርስ የሚመሩት ተጣማሪ መንግስት ስለሚከተለው መርህ ያሉት ነገር የለም። ይሁንና የዩክሬንና የኢራን ጦርነቶች ከአውሮፓ ትልቁን ኢኮኖሚ ለምትዘውረው ጀርመን ከፍተኛ ፈተናዎች መሆናቸውን ጠቅሰዋል።